ሰላም ጤና ይስጥልኝ። ሰናይት እባላለሁ። በአንዳንድ ማህበራዊ ጉዳዮች ላይ ሰውን በተመለከቱ ቪዲዮዎች እየሰራው ማህበራዊ ሚዲያ ላይ እለቃለሁ። ይመለከተኛል የምትሉ ሰዎች እንድትመለከቱት እጋብዛለሁ። ዛሬ ማውራት የፈለኩት ስለ ክፉ ልማዶች ነው። ክፉ ልማድ በአንድ ቀን የሚመጣ ነገር አይደለም። በትንንሽ ጥቃቅን በሚመስሉ እንደሚጎዱን በማናውቃቸው ትንንሽ ነገሮች ቀስ በቀስ እያደገ የሚመጣ በኋላም ደግሞ እስኪያጠፋን ድረስ ስር የሚሰድ ትልቅ ነገር ነው። ለምሳሌ እናቴ በእንቁላሏ በቀጣሽኝ የሚለው አንድ ታሪክ አለ። ልጁ እንቁላል ሲሰርቅ እናቱ ዝም አለችው። በኋላም ደግሞ ዶሮ አደረገው፣ እሱንም ዝም አለችው። በኋላም ቀጠለና በግ፣ አሁንም ዝም አለችው። በመጨረሻ በሬ ሰርቆ ተይዞ ሞት ተፈረደበትና ሊሰቀል ሲል እናቴን ጥሩልኝ ብሎ እናቴ በእንቁላሏ ብትቀጭኝ ኖሮ በሬ ላይ ባልደረስኩ ነበር አለ የሚባለው ታሪክ አለ። የጥንት ታሪክ ማለት ነው። ይህ የሚነግረን ነገር ቀላል አይደለም። ትንሿ ልማድ ዛሬ ላይ አትጎዳም ብለን ያሰብናት ጥቃቅን ነገር ነገ ላይ ትልቅ ሆና ለህይወታችን መጥፋት ምክንያት እስከ መሆን ድረስ ልትደርስ እንደምትችል የሚናገር ምሳሌ ነው። ስለዚህ ዛሬ ላይ እንደ ቀልድ የምንናገራት በዋዛ በፈዛዛ የተናገርናት ስድብ ነገ ትልቅ ተሳዳቢ ልታደርገን እንደምትችል፣ ዛሬ ላይ እንደ ቀልድ የጀመርናት ጥላቻ ነገ ስር የሰደደ ሰውን የማይወድ ሰው ሊያደርገን እንደሚችል፣ ዛሬ ላይ ቀላል ናት ብለን ያሰብነው ሰው ላይ መቀለድ ነገ ጨካኝ ሰው ሊያደርገን እንደሚችል ማስተዋል ያስፈልጋል። ዛሬ ላይ ትንንሿን ልማዳችንን ካልተቆጣጠረን በስተቀር ነገ ላይ ትልቁን ነገር መቆጣጠር አልችልም። ጠብታዋ ውሃ ምንም ለውጥ ላታመጣ ትችላለች፣ ተጠራቅማ ግን ጎርፍ ሆና ትወስዳለች። ስለዚህ ዛሬ እንደ ጠብታ ውሃ ትንሽ ናት ብለን ያሰብናት ጥቃቅኗ ልማዳችን ነገ ግን ጎርፍ ሆና ማንነታችንን ቀይራ ክፉ ሰው፣ መጥፎ ሰው፣ መልካም ማያደርግ ሰው አድርጋ ማንነታችንን ልታበላሽ ትችላለች ማለት ነው። ስለዚህ ዛሬ ትንሽ ናት ብላችሁ እንደ ቀልድ ስድብን የለመዳችሁ፣ ዛሬ ትንሽ ናት ብላችሁ እንደ ቀልድ ሐሜትን የለመዳችሁ፣ ዛሬ ትንሽ ናት ብላችሁ እንደ ቀልድ ጥላቻን የተለማመዳችሁ ሰዎች ነገ ላይ ይህ ሁሉ ጎርፍ ሆኖ ይወስዳችኋል ማለት ነው። ዛሬ ላይ ከትንሿ ነገር መጠበቅን ብናስተውል መልካም ነው። መልካም ጊዜ